ሳናውቅ ጉበታችንን የሚጎዱ 7 መጥፎ ልማዶች። ጉበት በሰውነታችን ውስጥ ሌሊትና ቀን ሳይል ያለ እረፍት የሚሰራ ታላቅ ፋብሪካ ነው። ከ500 በላይ ወሳኝ ተግባራቶችን ያከናውናል። መርዛማ ነገሮችን ያስወግዳል፣ ምግብ ያደቃል፣ ኃይል ያከማቻል። ነገር ግን በጣም የሚገርመው ነገር ጉበት 70% እና 80% ክፍሉ እስኪጎዳ ድረስ ምንም አይነት የህመም ምልክት አያሳይም። በዝምታ ነው የሚገለው። ዛሬ በብዙዎቻችን ዘንድ የተለመዱ ነገር ግን ሳናውቀው ጉበታችንን አደጋ ላይ የሚጥሉ 7 መጥፎ ልማዶችን እንመለከታለን። ራሳችሁን ለመጠበቅ ቪዲዮውን እስከ መጨረሻው ድረስ ይከታተሉ። የመጀመሪያውና በጣም አደገኛው ልማድ ትንንሽ ህመሞች ሲሰሙን፣ በተለይ ራስ ምታት ሲያጋጥመን ያለ ዶክተር ምክር ፓራሲታሞል ወይም ሌሎች የህመም ማስታገሻዎችን መውሰድ ነው። እነዚህ መድኃኒቶች በጉበት ውስጥ ነው የሚደቁት። ከመጠን በላይ ሲወሰዱ ግን ጉበትን ሙሉ በሙሉ ከጥቅም ውጭ ሊያደርጉ ይችላሉ። ከመጠን በላይ ስኳር ስንመገብ ጉበታችን ያንን ስኳር ወደ ስብ ወይንም ፋት ይለውጠዋል። ይህ ሂደት ሲደጋገም ፋቲ ሊቨር ወይም በጉበት ላይ የሚከማችን ስብ የተባለ አስከፊ በሽታ ያመጣል። በተለይ የታሸጉ ለስላሳ መጠጦች ለዚህ ዋነኛ መንስኤ ናቸው። ውሃ የሰውነታችን ማጣሪያ ነው። በቂ ውሃ በማንጠጣበት ጊዜ ጉበታችን በሰውነታችን ውስጥ ያሉ መርዛማ ነገሮችን ወይንም ቶክሲንስ በቀላሉ አስወግዶ ለማጽዳት ይቸገራል። ውሃ ማነስ ጉበት ስራ እንዲበዛበትና ህዋሳቶቹ እንዲዳከሙ ያደርጋል። ሰውነታችን በሌሊት በምንተኛበት ጊዜ በተለይ ከምሽቱ 5 ሰዓት እስከ ሌሊቱ 9 ሰዓት ባሉ ጊዜ ውስጥ ጉበታችን ራሱን የማደስና መርዛማ ነገሮችን የማስወገድ ወይም ዲቶክሲኬሽን ስራ በከፍተኛ ሁኔታ ሲሰራ ነው የሚያድረው። በዚህ ሰዓት አለመተኛትና ማምሸት የጉበትን የተፈጥሮ ስራ ስለሚያስተጓጉል ለጉበት መዳከም ምክንያት ይሆናል። በትራንስፋት የበለጸጉ የተጠበሱ ምግቦች ለጉበት ከባድ ሸክሞች ናቸው። ጉበት እነዚህን ከባድ ቅባቶች ሰብሮ ለማቅለጥ ከፍተኛ ኃይል ስለሚያስፈልገው ይወጠራል። ውጥረት ሲበዛበት ደግሞ ያብጣል። ጨው የደም ግፊትን ብቻ ሳይሆን ጉበትን ይጎዳል። ከመጠን በላይ ጨው መመገብ በጉበት ውስጥ የፈሳሽ መከማቸትን ስለሚፈጥር የጉበት ህዋሳት እንዲያብጡና ስራቸውን በአግባቡ እንዳይሰሩ ያደርጋል። ቀኑን ሙሉ ተቀምጦ መዋል፣ አለመንቀሳቀስ ሰውነታችን ኃይል እንዳያቃጥል ያደርገዋል። ይህ ደግሞ ቀጥታ በጉበታችን ዙሪያ ስብ እንዲከማች መንገድ ይከፍታል። በቀን ለ30 ደቂቃ እንኳን መራመድ ጉበታችን ንቁና ጤናማ እንዲሆን ያደርገዋል። የተከበራችሁ ተመልካቾቻችን ጉበት እጅግ ታጋሽ አካላችን ነው። ነገር ግን ትዕግስቱ ሲያልቅ ህይወታችንን አደጋ ላይ ይጥላል። ዛሬ ካየናቸው 7 መጥፎ ልማዶች ውስጥ በአስቸኳይ ራሳችሁን በማረም በምትኩ ውሃ በመጠጣት አትክልቶችን በመመገብና በቂ እንቅልፍ በመተኛት የጉበታችሁን ጤና ጠብቁ። መረጃው ጠቃሚ ሆኖ ካገኛችሁት ለወዳጅ ዘመዶ ሸር ያድርጉት። እንደዚህ ያሉ ጠቃሚ የጤና መረጃዎች ሁልጊዜ እንዲደርሶት ቻናላችንን ላይክ እና ሰብስክራይብ ማድረግዎ እንዳይረሱ። ጤናማ ህይወት ለሁላችን። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።